በጌታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የዩቲዩብ ቤተሰቦቻችን ባለፈው ሳምንት ንስሐ የሚሉ ሳምንቶች ንስሐ በሚል ርዕስ ያለና የሚኖር በሚል ባለፈው ሳምንት ስለ ንስሐ ተምረናል። ትምህርት 4 ሌላ ርዕስ ይዘን ንስሐችንን በንስሐው ስብከት ወይም ትምህርት እንቀጥላለን። ለእግዚአብሔር እጅ ስጥ በሚል ርዕስ ከእግዚአብሔር ቃል ሮሜ ምዕራፍ 12 ቁጥር 1 በማንበብ ጸልየን እንጀምራለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋል። ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል። እንጸልያለን። ቃሉን እንዲባርክልን። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ደግሞ ከቃል ልታስተምረን መንፈስህን ስለሰጠህን ከዚህ ሕያው ቃል ጌታ እግዚአብሔር ሕይወታችንን የምንመራበት እውነተኛ ንስሐ ከአንተ ጋር ኅብረት የምናደርግበት ዋና መሳሪያ ነውና በጥልቀት እያስተማርከን ስላለ የንስሐ ሕይወት እውነተኛ ንስሐ እናመሰግናለን። የዛሬውንም ባርክልን በኢየሱስ አሜን። ወገኖች ሆይ ዛሬ በዓለም ዙሪያ ሁሉም ክርስቲያኖች ራሳቸውን ለእግዚአብሔር እንዲሰጡ የመንፈስ ቅዱስ ጥሪ አለ፣ ልመና አለ። በጳውሎስ ውስጥ እለምናችኋለሁ ያውም በእግዚአብሔር ርኅራኄ ይላል። የእግዚአብሔር ርኅራኄ ምንድን ነው ብዬ ለማየት ሞክሬ ነበረ። ወገኖች ሆይ ክርስቶስን ኢየሱስን ስለኛ ኃጢአትና በደል በቀራንዮው መስቀል ላይ ያንጠለጠለው ለእኔ ነው፣ ለእናንተ ነው። ያ ነው ልዩ የእግዚአብሔር ርኅራኄ። ስለዚህ ጳውሎስ በዛ ርኅራኄ እለምናችኋለሁ። ለምን? ሰውነታችሁን ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ ይላል። በቃ ልመናው ይሄ ነው ወገኖች ሆይ ለእግዚአብሔር እንዲሰጡ የመንፈስ ቅዱስ ጥሪ አለ። ይህ በእርግጥ ለምንኖርበት አስቸጋሪ ጊዜ ማስረጃ ነው። አዲስ ቀን በአድማስ ላይ ነው፣ እየመጣ ነው። አሁን ያለነው በሌሊት ውስጥ ነው። ይህ ፖለቲካ፣ ማህበራዊና ሃይማኖት የሚንቀጠቀጡበት ጊዜ ነው። በእርግጥ ይህ የስር ነቀል ለውጥ ኖታ በቤተክርስቲያን ውስጥ ድምፅ ለማሰማቱ እነዚህ ሁሉ ነውጦች፣ በዓለም ላይ የሚከሰቱ ነውጦች ማስረጃዎች ናቸው። የሪቫይቫል ነጥብ አልፈናል ወገኖች። በተሐድሶ መጠገን የማይቻልበትን እድል ርቀን አልፈን ሄደናል። አሁን ክርስትና አስፈላጊ የሆነ ስር ነቀል ለውጥ መለማመድ አለበት። ላይ ላዩን በሆነ በሀሳብ ጨዋታ የመቀጠል ሰዓት ላይ ወገኖች ለኛ አይደለም፣ አልፎብናል። ወገኖቹ አልፎብናል። ይሄ ከራስ ወዳድነት አሻንጉሊታችን ዘወር ማለት አለብን። ደግሞም ሃይማኖት እያገለገልን ሰውን ማዕከል ያደረገ ንግዳችንን፣ ሙከራችንን መተው መቻል አለብን። መመሪያዎችን በቃል መሸምደድና ለዶክትሪን ከመከላከል ወደ መሰረታዊ ሀሳቦች መገለጥና ወደ እምነት መመሪያዎች ዘወር ለማለት አፋጣኝና ትኩረትን የሚሻ ጉዳይ ነው። ወገኖች ላለንበት የዓለም ስርዓት ሆን ብለን የተለየ ሰው ለመሆን መምረጥ አለብን። ይህን የምናደርገው እንዲህ ያለ ሁኔታ ከጠማማው ዓለምን ከሚወደው ባህሪያችን ጋር ስለሚገጥም አይደለም፣ ስለሚመች አይደለም ሳይሆን ነገር ግን በመመሪያዎች ስለምንኖር ዘመናዊ አማኞች ሰዎችን ከእነርሱ ጋር በማከራከር እንደሚያሸንፉ አስበዋል። ይህ ቀልድ ሲሆን የሚያመለክተውም እነርሱን እንዳሸነፍን ነው። ወገኖች ወይ አንዳንድ ሐኪሞች የአእምሮ ህመምተኞችን ለማከም ማለት አሮጌ አስተሳሰባቸውን ከውስጣቸው ሊደመስሱና ለአዲስ አእምሮ ለአዲሱ መንገድ ለማዘጋጀት የኮረንቲ ንዝረት ሕክምናን ይጠቀማሉ። እንደምናውቀው እጅ መስጠት የሚያምራው የስነ ምግባራዊና የመንፈሳዊ ችግር ተመሳይ ልምምድ ነው። ራስ ወዳድነት ማዕከላዊ አድርጎ የተመሰረተውን አሮጌውን ስርዓት ይደመስስና ወደ አዲሱ ማዕከላዊ ዘወር ይላል። ይህ እግዚአብሔር ነው። ሰው በእግዚአብሔር ላይ በማመፅ በራሱ ምርጫ እግዚአብሔር አታድርግ ብሎ
ባዘዘው ነገር እንደተካፈለ አስቀድመን አይተናል፣ ጠቁመናል። በዚያን ጊዜ ሰው የራሱ ማዕከል እንደሆነም አይተናል። ከልቡ ዙፋን ከፍታ ላይ የሉዓላዊውን አምላክ እግዚአብሔር አውርዶ እኔነቱን በሾመ ጊዜ ወገኖች ሆይ የራሱን ነፍስ ማዕከል አደረገ። ከዚያ ወደ እግዚአብሔር የተፈጥሮ ማዕከል አልሆነም። ሰው የራሱ ማዕከል ሆነ። ደግሞም እኔነት አምላኩ ሆነ። ፊልጵስዩስ ሰዎች ሲጽፍ ጳውሎስ ብዙዎች ለክርስቶስ መስቀል ጠላቶች ሆነ ይመላለሳሉ በቤተ ክርስቲያን ውስጥ። ስለ እነርሱ አልኳችሁ። አሁን እንኳ ይህን መልእክት ስጽፍ እያለቀስኩ ላለው መጨረሻቸው ጥፋት ነው። ለምን? ክብራቸው በኖራቸው ሆዳቸው አምላካቸው፣ ሀሳባቸው ምድራዊ ነው፣ እኛ ግን ሀገራችን በሰማይ ነው ይላል። ሃሌሉያ አሜን። ሰው የራሱ ማዕከል ሆነ፣ ደግሞ እኔነት አምላኩ ሆነ የሚባለው ለዚህ ነው። መንፈስ ቅዱስ የመጨረሻው ማዕከል ወደሆነው ወደ ክርስቶስ እስኪያመጣን ድረስ እኛ ካቋቋምነው የውሸት ማዕከሎች የሚያወጡን ልዩ ልዩ ንዝረቶች ያስፈልጉናል። ለእርሱ የንዝረት ሕክምና ራሳችን ለእግዚአብሔር እጅ ውስጥ እስክንሰጥ እስክናስቀምጥ ድረስ ልምምድን፣ ቡድንን፣ እውቀትን፣ ማጥበቅን፣ መንፈሳዊ ሰውነታችን፣ ስራችን ወይም ሃይማኖታዊ ሁኔታን ማዕከል ልናደርግ እንችላለን። እነዚህ ሁሉ የጥፋት ጫፍ ላይ ያሉ ነገሮች ወይንም የውሸት ማዕከል ሊሆኑ ይችላሉ። የመጀመሪያ የንዝረት ሕክምና አሁን በዚህ ጊዜ አንድ ሰው ደስተኛ እንዲሆን፣ እንዲባረክ፣ ወደ እግዚአብሔር እንዲመጣ አትለምነው። እኔ ስልህ ወደ አንተ ሊመጣ ይችላል። የእኛ አቀራረብ ሰዎች እንዲነቁና ለተፈጠሩበት ዓላማ ራሳቸውን እንዲያስተካክሉ ማደፋፈር ብቻ ነው። ወገኖች ሆይ የዚህ ትምህርት የመጀመሪያ ዓላማ የእግዚአብሔር የመጀመሪያ ምኞት በመጨረሻ ጊዜ ለራሱና ለጽንፈ ዓለሙ ያሰበውን እንድንረዳ እርሱ ራሱን በዋናነት ማን እንደሆነኛ ለመግለጽ ነው። ወገኖች ሆይ ይሄው ነው እግዚአብሔር የሚፈልገው ነገር እንደሆነ እስክንረዳ ድረስ፣ እግዚአብሔር የሚፈልገው ነገር ምን እንደሆነ እስክንረዳ ድረስ ወደ እርሱ መቅረብ ፈጽሞ አንችልም። ወደኋላ ተመልሰን በቤተክርስቲያን ጀርባ ያለው መርህ፣ የቤተክርስቲያን ዓላማ ለእግዚአብሔር ማድረግ እንዳለብን እስክንረዳ ድረስ እነዚህን ሰው ሰራሽ ሰው በሰው የሚንቀሳቀሱ ቤተክርስቲያን የሚባሉ ነገሮች ነው መስራት የምንቀጥል። ስርዓት በስርዓት ጥቂት በጥቂት ጥቂት በዚያ ጥቂት በዚህ በቃ እንዲሁ ዙረት ይሆናል። ወገኖች ማድረግ የሚገባል የመጀመሪያ ትኩረታችን ወደ ሰው ችግር ማዞር ሳይሆን ነገር ግን አይናችንን ወደ እግዚአብሔር ማዞር፣ አይኖቻችን ወደ እግዚአብሔር ከፍ ማድረግ ነው። አማኞች አይገነዘቡም ይሆናል። ነገር ግን ወይ ሰውን ማዕከል አድርገናል ወይንም እግዚአብሔርን ማዕከል አድርገናል። ለህይወታችን የምንመርጠው እያንዳንዱ ነገር ለዚህ መፈተኛ ይሆናል ወይም ሊሆን ይችላል። ለመጀመሪያው አዳም ይህ መፈተኛ ነበር፣ ታስታውሳላችሁ። ለመጨረሻውም አዳም ለክርስቶስ ራሱ ፈተና ይኸው ነበር። ይህ በየቀኑ የሚያጋጥምን ወንድሜ የሚያጋጥም ፈተና ነው፣ የሚያጋጥምሽ ፈተና ነው። እያንዳንዱ መከራ፣ እያንዳንዱ ፈተና እግዚአብሔርን ማዕከል አድርገህ ትቆይ እንደሆን ወይንም ራስህን እኔነትን ማዕከል ታደርግ እንደሆነ ለማረጋገጥ ነው። ሌላ ምርጫ የለም። ወይ እግዚአብሔር ጽንፈ ዓለም ማዕከል ሆኖ እኛ ራሳችንን በሚገባ ከእርሱ ጋር እናስተካክላለን፣ ወይም ራሳችንን ማዕከል እናደርጋለን። ልብ ልንል የሚገባን ዋና ጉዳይ ማዕከላችን ስህተት ከሆነ ያኔ በእውቀታችን ውስጥ ያለው ማንኛውም ነገር ስህተት ነው። በእነዚህ ተከታታይ ትምህርቶች ሁሉ ውስጥ ጠቅላላውን እያደገ የሚሄደውን የእግዚአብሔር የመጨረሻ ዓላማ መገለጦች እንመረምራለን። ደግሞም እንደ ሰው ዓላማ ሳይሆን እንደ እግዚአብሔር ዓላማ እናየዋለን። በዘላለማዊ አንጻር ስንመለከት ታሪክን ከሌላ ነጥብ እይታ አንጻር በመመልከታችን ወገኖች ሶስት ዋና ስህተቶችን እናገኛለን። የመጀመሪያው እኛ ሁል ጊዜ ትክክል ካልሆነ ነጥብ ስለምንጀምር የውሸት የመነሻ ነጥብ ነው የምናበጀው። ከውሸት መነሻ ነጥብ ነው የምናነሳው። ሁለተኛው ያለፈውን ነገር ሙሉ እንደሆነ አድርገን ስለምንወስድ ከፍተኛ አደጋ የሚያደርስ አቅርቦ ብቻ የማየት ሁኔታን እንፈጥራለን።
ሶስተኛው ከስህተት ቦታ ስለምንጀምር የተግባራችን ቅደም ተከተል ስህተት ይሆንና እድገታችን መንገዱን ይለቃል። ሰው ውድቀት ካሳወረው ጊዜ ጀምሮ ሰው በማንኛውም ጊዜ ራሱን ማዕከል በማድረግ ቀጥሏል። እኔነቱ አምላኩ ነው። እኔነቱ ጌታው ነው። ለእኔነቱ አምልኮና ስግደት ያቀርባል። ከጴንጤቆስጤ በኋላ ያለውን ዓለም ስንመለከት አድምጥ። ስብከቱና ዝማሬው ሰውን ራሱን ማዕከል ያደረገና ወደዚያ ያተኮረ ሆኖ ታገኘዋል። ዛሬ የምንዘምረው አዝማቾች በአብዛኛው ስለ ሰውና ስለ ሰው ናቸው። አበላኸኝ፣ አጠጣኸኝ፣ አሻገርከኝ፣ ለእኔ አድልትሃል፣ አደላልኝ የሚሉ ናቸው። ሰው ማዕከላዊ ሆኗል። ሰው የትኩረት ነጥብ ሆኗል። ዛሬ ከሰው ከራሱ አመለካከት አንጻር የግንዛቤ ሀሳቦችና ዘዴዎች ቤተክርስቲያን ጠቅላላ ስራውን ሰውን መባረክና ማስደሰት የሆነ እግዚአብሔር የሚያቀርብ እስኪመስል ድረስ ተጠምደናል። ሰው ለማስደሰት ነው ወደ ቤተክርስቲያን የሚጎርፉትን የምንፈልገው። ይሄ ነው ዓላማችን። አንዳንዶች በግልጽ ይህ እውነተኛ የእግዚአብሔር ስራ ነው ብለው ይቀበላሉ። ከሰው በላይ ለእግዚአብሔር የሚያስፈልግ ነገር ምን አለ ይላሉ። ምናልባት ቤተክርስቲያን እግዚአብሔር ባሰበላት መሰረት ለምን ወደ ብስለት አልመጣችም ብለን እጅግ እንገረም ይሆናል። ምክንያቱም ሰውን ያማከለች ስለሆነ ነው ወደ ብስለት፣ ወደ ክብር፣ ወደ እድገት መምጣት ያልቻለችው። የእግዚአብሔር የመጨረሻ ዓላማ የመረዳት ምስጢር የሚገኘው ወገኖች ወይ መነሻ ነጥባችንን በማስተካከል ውስጥ ነው። ሰውን ማዕከል ማድረጋችንን ስንተው እግዚአብሔር የእኔ ማዕከልና የእኔ ምኞት መሆን አለበት። ሐዋርያው እንዳለ ለእኔስ ክርስቶስ ሞትም ጥቅምም ነው። በቃ የህይወቴ ማዕከል እሱ ነው አለ። የእግዚአብሔር ፍላጎት የእኔ ፍላጎት መሆን አለበት። ያኔ እግዚአብሔር ቤን ፍላጎት ይሰጠኛል። ለዚህ ነው በእግዚአብሔር በራሱ ደስ ይበል፣ የልብህን መሻት ይሰጣል። በመንገድ ሁሉ እርሱን እወቅ፣ በራስ ማስተዋል አትደገፍ የሚል እግዚአብሔር የጸሎት ምሳሌ ሞዴል ሰጠን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የሚል በዚያ ጸሎት ውስጥ ኢየሱስ ማዕከሉን እግዚአብሔር አድርጎታል። ወገኖች ማቴዎስ 6:9 ላይ ነው የሚገኝ። በመጀመሪያ የእግዚአብሔር መንግሥት እንድትመጣና ፈቃዱ እንዲፈጸም መጸለይ አለብን። በሰማይ የምትኖር አባታችን ስምህ ይቀደስ፣ ይክበር፣ ይግነን፣ ከፍ ይበል፣ ፈቃድህ በሰማይ የሆነችው በእኔ ሕይወት ትሁን ማለት ነው። ጌታ ይህን ነው ደቀ መዛሙርቶቹ ጸሎትን አስተምረን ሲሉት ያስተማራቸው ጸሎት። ወገኖች ሆይ ያኔና ያኔ ብቻ ነው የዕለት እንጀራችንን ስጠን ብለን ለመጸለይ መብት የሚኖረን የምንችለው። ወገኖች ያለዚያ ሰው ማዕከል መሆኑን ተገንዝበን ከልብ የመነጨ ንስሐ መግባት ወገኖች አለብን። አሁን ብዙ አብያተ ክርስቲያን በሚባሉት ቅድም እንዳልክ ከጴንጤቆስጤ ጊዜ በኋላ ያለችው ቤተክርስቲያን ወደዚህ ወደኛ ዘመን ስንመጣ እኔ፣ በእኔ፣ ለእኔ ነው ሁሉ ነው። ዝማሬው ለእኔ ነው፣ ስብከቱ ለእኔ ነው፣ ፈውሱ ለእኔ ነው፣ ክብር ነው። ለእግዚአብሔር የሆነ ክብር ተሰርቀዋል። አሁን የተሰረቀውን የእግዚአብሔርን ክብር ይሄ የወደቀው አዳማዊ ሰው መመለስ አለበት። ለእርሱ ብቻ ክብር ሊሰጥ ይገባል። ያንና ያኔ ብቻ ነው እግዚአብሔር በመካከላችን በክብር መስራት የሚችል። ስለዚህ ነው ጌታችን ኢየሱስ ክርስቶስ በጸሎቱ መጀመሪያ ሲያስተምራቸው ደቀ መዛሙርቱን በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ ይከፍ ይበል፣ መንግሥትህ ትምጣ እያለ። ስለዚህ ወገኖች ሆይ ከእግዚአብሔር የምንቀበለው አንዳች ሰማያዊ ነገር የለም የተሰረቀውን ዙፋን ካልመለሰ። በተሰረቀው ዙፋን ላይ እኔነታችን አስቀምጠን ከሆነ እኛ ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ ያዘጋጀውን መንገድ እሱን ለማድረግ ተፈጠርን። ስለዚህ በልባችን ትንሿ ዙፋን ላይ እግዚአብሔር ብቻውን ሉዓላዊው አምላክ ማጀስቲው አምላክ
ታላቁ የጽንፈ ዓለም ጌታ እንዲነግስ መፍቀድ አለብን። ይህን ለመፍቀድ ከትንሿ ልባችን እኔነታችን ዙፋን ላይ እኔነታችን አውርደን እሱን መሾም ይገባናል። እግዚአብሔር ይርዳን። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። በእውነት የተሰረቀውን ዙፋን ለእግዚአብሔር ለአምላክ ለሉዓላዊ አምላክ መመለስ እንድንችል ማስተዋል ስጠን። በትንሿ ልባችን ላይ እኔነታችንን ዙፋን ላይ አስቀምጠን አንተን ልናከብር ከመሞከር ስህተት ጠብቀን። ይልቁኑ ሉዓላዊው አምላክ እግዚአብሔር በትንሿ ልባችን ዙፋን ላይ አንተ ብቻ ግዛ፣ ተቀመጥ፣ ተቆጣጠር። ይህን ፈቅደን መስጠት ይሆንልን። እውነተኛ ሕይወት፣ እውነተኛ ንስሐ ይሄ ነውና ወደዚህ ወደ እውነተኛው ንስሐ መልሰን ስለሰማን እናመሰግናለን። ሁልጊዜ እንድሰማን እናውቃለን። በጌታ በኢየሱስ